ኢየሱስ ትጉና ጸልዩ ሲል እንደ ልማድ ልናየው አይገባም። ኢየሱስ ጌታ ነው። ትጉና ጸልዩ፣ ጠዋት ጸልዩ፣ ማታ ጸልዩ። ዳንኤል በቀን ስንት ጊዜ ጸልይ ነበር? 3 ጸልይ ነበር። ኢዮብ መጽሐፍ ቅዱስ ላይ ስለሱና ስለ ልጆቹ እግዚአብሔርን በድለውት እንኳን ቢሆን እያለ መስዋዕት እያቀረበ በየጊዜው ወደ እግዚአብሔር ይጸልይ ነበር። ስትጸልዩ ፈተና አይኖርም አይደለም፣ ፈተናውን ግን ታልፉታላችሁ። ስትጸልዩ ችግር አይኖርም አይደለም፣ ችግሩን ግን በቀላል ሁኔታ ትሻገሩታላችሁ። ኤልሳዕ ምን አለ? ሕያው እግዚአብሔርን እኔ ይሄን ስጦታ አልቀበልም ብሎ በለሰው። ጊያዝ ግን ለምኖ ተቀበለ። ኢየሱስ ያስተማረው ጸሎት ላይ ከክፉ ሁሉ ጠብቀን ወደ ፈተና አታግባን ይላል። ፈተና አለ አይቀርም። ነገር ግን ስትጸልዩ ፈተናው የምታልፉበት ጸጋ ይሰጣችኋል። ስትጸልዩ መጽሐፍ ቅዱስ እንዲህ ይላል፣ የዲያብሎስን ሐሳብ አንስተውም ይላል። ስትጸልዩ ነው ሐሳቡን ማትስቱት። ስትጸልዩ የሚጸልይ ሰው የዲያብሎስን ሐሳብ ያውቀዋል። የሚጸልይ ሰው በዲያብሎስ ሐሳብ አይወድቅም። የሚጸልይ ሰው አይበላም። የሚጸልይ ሰው አይያዝም። ሰይጣን አያገኘውም። የት እንዳለ አያውቅም። ፈልጎ ያጣሻል። በቃ የት ናት? የት ነው ያለችው ይባላል። ምን እንደምትወጂ አይታወቅም። ምን እንደምትፈልጊ አይታወቅም። እንደሌላው ምን ሰጥቻት ልጣል ይላል፣ ግን አያውቅም። ለምን? ያንቺ ነገር ሰራውንድ ይደረጋል፣ በእግዚአብሔር ክብር ውስጥ ይሸፈናል። ስንጸልይ ቤተ ክርስቲያን ስለመጣን እንጸልያለን ማለት አይደለም። ተንበርክከን ስላለን እየጸለይን ነው ማለት አይደለም። ስለተንበረከካችሁ ጸልያችኋል ማለት አይደለም። ጸሎት ማለት የማያቋርጥ ንግግር ከእግዚአብሔር ጋር ማድረግ ነው። የማያቋርጥ ጠዋትም እያወራችሁ ተኝታችሁም እያወራችሁ በቃ ሁሉ ነገራችሁ ላይ እግዚአብሔርን እያወራችሁት ማውራት፣ በልብ ውስጥ ማውራት፣ ስራ ቦታ ላይ ማውራት፣ የትም ስትሄዱ ማውራት። ዞር ብላችሁ ወደ ሰው ከምታወሩ ይልቅ ቀና ብላችሁ እያወራችሁ መሄድ። እግዚአብሔር ይሄን ጉዳይ ግን እንዴት ማድረገው ይሻላል? እግዚአብሔር ይሄ ነገር ውስጥ ግን ምንድነው ሐሳብክ? እግዚአብሔር እንዴት ነው ግን እቺ ነገር ምናስተካክለ? እግዚአብሔርን አውሩት። ያወራል ስታወሩት። ኢየሱስ ጌታ ነው። ጸሎት ማለት ጥቅስ መደርደር አይደለም። ጸሎት ህይወት ነው። ምንኖረው ህይወት ነው። ውሃ አሳ ከውሃ ውስጥ ወጥቶ መተንፈስ እንደማይችል የሰው ልጅ ክርስቲያን ሳይጸልይ ከእግዚአብሔር ጋር ኮሚኒኬት ሳያደርግ ክርስቲያን ነኝ ስላለ ብቻ ድኗል ማለት አይደለም። እንዴት ነው እየተነፈስክ ያለው? እንዴት ነው የምትተነፍሺው ኢየሱስን ሳታናግሪ? እንዴት ነው እየኖርሽ ያለሽው ኢየሱስን ሳታወሪ? ቸርች በመምጣት ብቻ እንዴት ይኖራል? እሑድ ዘምሮ በመውጣት ብቻ እንዴት ይኖራል? እንዴት ነው ምን ተነፍሰው? ከውሃ ውስጥ እንደወጣ አሳ ሟች ነን። እስቲ ከዚህ በኋላ እናግረዋለሁ፣ ተግቼ ጸልያለሁ በሉ እስቲ። ኢየሱስ ጌታ ነው። ትጉና ጸልዩ። ሰይጣን የሚመጣበትን ቦታ አታቁም። ሰይጣን የሚያጠቃሽን ቦታ አታቁም። በድካማችሁ ነው የሚገባው። በሚያስቸግራችሁ ነገር ነው የሚገባው። የአንደበት ድካም ካለብሽ በአንደበትሽ ነው የሚገባው። የሚያናድድ ነገር ይሰጥሻል እንድትስቺ። የገንዘብ ድካም ካለብሽ ገንዘብ ይዞ ይመጣል። ድካማችሁን ያውቃል፣ ውድቀታችሁን ያውቃል። ስንጸልይ ግን ከእግዚአብሔር ጋር ጊዜ ስናሳልፍ፣ ከእግዚአብሔር ጋር ስናወራ፣ ከእግዚአብሔር ጋር ስንውል፣ ከእግዚአብሔር ጋር ስናድርግ ቤት በኩል ያገኘናል። ድካማችንን እኮ እሱ ይሸፍነዋል። ድካምሽ ራሱ አይታወቅም፣ እሱ ሙላት ሆኖ ይቆማል። ችግርሽ ራሱ አይታወቅም፣ ችግርሽን ይቀርፈዋል። ኢየሱስ ጌታ ነው። የማይገመት አገልግሎት። ይሄን አገልግለን ማለፍ ትፈልጋላችሁ? የማይገመት ሰፈር የማይገምተው፣ ሰይጣን የማይገምተው፣ ሰው ማይገምተው ያልተለመደ አገልግሎት አገልግላችሁ ማለፍ ትፈልጋላችሁ? የት ናችሁ እስክትባሉ ድረስ ተሰወሩ። በቃ አውሩ፣ ከእግዚአብሔር ጋር አውሩ፣ ከንጉሱ ጋር አውሩ። በጣም የምወደው ቃል ሙሴ እግዚአብሔርን በመገናኛ ድንኳን እግዚአብሔርና ሙሴ ሊያወሩ ሲገቡ በር ላይ ዳመና ይቆም ነበር። ዋው!
በር ላይ ቆሞ ዳመና ይጠብቅ ነበር።